ጧት ወጥቶ ወደ ገበያ ለሚወጣ ሰው ነብዩ ዱዓ አድርገውለታል። ጧት ተነስቶ ወደ ስራ የገባ ሰው ስራውን ባርክለት ገበያውን ባርክለት ብሎ ዱዓ አድርገውለታል። እስከ 5 ይተኛል። ሱቅ 5 ተኩል ይደርሳል። አረባ ካንተ ልጅ ይላሉ አባቱ። አረ ተው ካንተ ልጅ ስራን ቶሎ ጀምር ሲባል አይ ባባ እኔ ትንሽ እየተጠራጠርኩ ነው ሲር ሳይደረግብኝ አይቀርም ይላል። ሻወር ታጥበ ጧት 1 ሰዓት ወጣ ምን ሲር ራስን ያረከው በራስ ላይ እንቅልፉን ጠግቦ ለኡማ ሁሉ ተኝቶ ሲር ተደረገብኝ ይላል። አዎ የእውነት የተደረገብህ እኮ አንተ ነህ ሲር የእውነት ግን ደስ የሚለው ያንተ ሲር ራስ ጋር ነው መድኃኒቱ የሚቀራብም ሰው ያስፈልግ ሰው ሳይኮሎጂካል እኮ ከተረበሸ አንዳንድ ያላያችሁ ድሮ መቼም ሩቃ ቤት እንደ ዳቦ ቤት በስቶ ነበር ቁርአን የሚቀራበት ነው 3 ሰዎች ይዘው ይሄዳሉ የታመሙ ለአራት ሆነው ከዛ ልክ አውዙ ቢላሂ ሚነ ሸይጣን ረጂም ሲባል 3ቱ ነው የሚጮሁት ሌሎቹ ሊያሳክሙ ሄዱት ይጮዋሉ አየ የውስጥ ህመም ነው እኮ ምንም የለም ልጅቷን ሊያሳክሙት ልጁን ሊያሳክሙ ወስደው የሚጮሁት ግን እነሱ ናቸው አላህ ያሳየ ስለዚህ አላህ መድኃኒት ሰጥቷል ሲር ምትፈራ ከሆነ ምንም ምትፈራው ነገር የለም ሐስቡናላህ ወኒዕመል ወኪል ሲደመር ደግሞ ምን ስላለ ነው አንተ ሲር የሚሰራበት እንዴ 50 ሺህ ብር ይዘህ ነው እንዴ ሲር የሚሰራበት ገና ቁጠባ ጀምረ ሲር ይሰራባል ተስቢህ አድርግ ተህሊል አድርግ ቁርአን ቅራለክ ወንነዚሉ ሚነል ቁርአን ማ ሁወ ሺፋኡ ወረህመቱን ሊልሙእሚኒን የሚዋጥ መድኃኒት አለ አንተ ምን ያስፈልጋል ይሄን አስቀርተ ሌላ ችግር ካለ ቀይ ወጥ ያማራቸው አሮጊቶችን ሰብስበ ቀይ ወጥ ልቀቅባቸው ይሄ ደግሞ የታክሲ በላቸው የሚገርም መድኃኒት ጥቁር አንበሳ ማተኛ የግል ማተኛ ውጭ ማትሄድ አንተ የእውነት መድኃኒቱን ተጠቅማል አለቅ ከዚህ ውጪ ሲህር ይያልን ያማረው ቤታችን ያማረት ትዳራችን ያማሩ ልጆቻችን ያማረው ኑሯችን እንዳይጨልምብን መጠንቀቅ ያስፈልጋል